ኮፒሪንግ ሼር አድርጉ። አካውንቴ ተመቷል። ኮንተንት ኮራ ዩቲዩብ ኮራ ቷኝም ይያለ ዋና አይቻልም። ለምን ዓለም አቀፍ እውቅና ቢሰጡሽ ለራሱ ውሃ ውስጥ አላስገብ እንባጦ ይዞሽ ነው የምትቀሪው። ወግጂ ሀይቅ ሌር ዛሬ የሀይቅ ብሎግ ማለት አልስትም። ወደ ሀይቅ ልሄድ እየወጣው ነው ከቤት። አውራ ዶሮ ውጭ እየጠበቀኝ ነው። ዲቮ አለሽ ከኋላ በቃ ፋኑ አሁን በር ላይ ቆም ያለው ሲል ነበረ። ወደ ሀይቅ ልንሄድ ጧት ነው ገና። ከዛን እታች ነው እሱ። ቆይ ላሳያችሁ። አዶሮ እናቴ ትሙት ይዋጥ እንዴ ምን እሺ አደውልም እንዴ እየመጣን ነው ብላችሁ እንዴ ደወልልህ አይደል እንዴ ሰዓት ኩረፍ አህለን እንዴት ናችሁ? ሰላም የት ልንሄድ ነው አሁን? ዛሬ ወደ ሀይቅ ነው የምንሄደው። በቃ ሀይቅ ነው የምንሄደው። እንግዲህ የዛሬ ፕሮግራማችን ሀይቅ ላይ ነው። ቤተሰቦቻችን ይሄንን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበቃቃ አውራ ዶሮ ይላል። ፌመሷ በፌመሷ ነው የምንሄደው። ፌመሷ ይወዳታል አውራ ዶሮ በፍቅር የክፉ ቀን ስንቅ ናት በእውነት። ወደ ሀይቅ ባለው ጉዟችን የቤንዚን ምናምን አደጋ እንዳያጋጥመን ቤንዚን ልንቀዳ ነው። ወደ ማደያ የማደያ ሲሆን እዛው ማደያ ነው። ከማደያ ወጣን። ያው ማደያችንን ሞላን። እንግዲህ ቤንዚን ከሞልቷል። ወደ መቀሌ ወደ ሀይቅ ያው ብዙ ጋር አሁን እየሄድን ነው። ስሙኝ፣ ይሄ ማለት የደሴዋ ቲክቶከር የቀለሟ ሰፈር ነው። ይሄ ሰፈር የቀሌ ጋንግ ቀለሟ እየሄድን ነው ወደ ሀይቅ። እኔ ያለሁኝ አውራ ዶሮ አለ፣ ቤቢ አለ፣ ዲጄ ዴቭ እየሄድን ነው። ሌትስ ጎ። በሀይቅ መንገዳችን ላይ ያገኘነውን ሁሉ እንቀርጻለን። ቲታ እርሻ ነው። ሲያምር ምን እንደተፈጠረ መኪና መግባት አይቻልም። ወደዛ ወደ ሀይቅ ተባልን። እኔ ደግሞ ሀይቅን ሳል አልመጣም። ያናዳል በጣም። እየተመለስን ነው። ሌላ ትራንስፖርት ካገኘን በህዝብ ትራንስፖርት ነው የምንመለሰው። በህዝብ ትራንስፖርት ልንመለስ ነው ከተቻለ። እሱ ካለበዛ ማለፍ አይቻልም ተባለ። ያሳዝናል በጣም። እንዴ ሀይቅ ማየት ስላለብሽ ነው። ቴንክ ዩ። ስለዚህ ያለን አማራጭ ምንድን ነው? ትራንስፖርት መኪናውን እዛ እናቆማለን። በትራንስፖርት እንሄዳለን። ትራንስፖርት ነው የተፈቀደው። የግል መኪና በትራንስፖርት ልንሄድ ነው። የግል መኪና ስለማይችል ወደ መናኸሪያ እየሄድን ነው። ልንገራችሁማ ወደ ሀይቅ ለመሄድ ትራንስፖርት ከሚንይዝ ተብሎ መኪና እስኪመጣ እየጠበቅን ነው። ወደዛ የሚገባ አለን ብቻ ሌላ ቀን ሲያቅፉት የሚሞቀው ሌላ ቀን ፎሎ አሜን። በየቦታው ፋይናሊ የምንሄድበት መኪና አገኘን። እየሄድን ነው። እኔ እንደዚህ የሀይቅ ጉዞ ማለት ነው ጣጣ የበዛበት አይቻላቅም። እንቅር አንቀርም። ለምን መሰለሽ? ምንም ደስ የሚል ነገር ቫይቡ ያስጠላል። ማርያምን አንቀርም። ታይ በኋላ ዲቭ ቀሪ ብሎ ነበር ታያለሽ። አውራ ዶሮ ነው ያት ከውጭ እግዚአብሔርን ጎማው ተንፍሶ ይሆን ምን ይሆን አላውቅም። ችግር ተፈጥሯል። ነገር ሲጓጓ ቻሌንጅ አለው። ቻሌንጁ ምንድነው? አሁን ወደ ሀይቅ እየሄድን ነበረ። እንደምታዩት መኪናችን ጎማው ፈነዳ። ስለዚህ እኛው ቹቹን ግዴታ ሀይቅ ማድረስ ስላለብን ስኳርት ተገኝቷል። እየቀየርን ነው። እህቴ ወንዳ አይደብርሽ። እሺ አዎ ሰላም ብያለሁ። አበቃቃ እወዳችኋለሁ። እኛም እንወዳለን። ከሰልኩኝ በሙቀት መድኃኒዓለምን አውራ ዶሮ ተፍ እያለ ነው ሊያሰራ መኪናውን። ሙቀት ሊገለን ነው።
እየሄድን ነው። ወደ ሀይቅ የቅድሙን መንገድ አሳለፉን። እየሄድን ነው። አለፍን በቃ የመኪና ይዘን መጣን። እንግዲህ የቅድሙን መለሱበት አለ እንደዛው የሚሸጥ ዋሬት መስላቸው አታካራ እኔ ባለውለቴ ነች ባለውለቴን እንዳታናገረኝ ሮሮሮሮሮ ማይሆን ና ኮሜዲ አንቺ ነበርሽ እንደውም እዛ መግባት ያለብሽ ሙቀቱ ሊገለን ነው። አንዴ ሲኒስቱሽና ያዝልሽሽ እዛ ተከታታይ ፊልም ላይ ትንሽ አለ በቃ በዚህ ደረጃ ማረኝ። በመንገዳችን ላይ የምትጠጣ ውሃ አገኘን። ወይኔ የለችም አትታዩ። ቆይ አሳያችኋለሁ። ያው አውራ ዶሮን አያችሁት ሊቀዳ እየሄደ እንዲገርመው ንገራት ይሄ ማለት ነው ለኩላሊት አንደኛ ነው መድኃኒቱ። ታቺ የሚያክሰው ጠይቅ። ዳገስቲ ማለት ነው ይሄዋን ነው አራላንዱ ነው ልቀጣው ሸገርት ይሄ አረሱ ወይ መኪና እንዳይመጣ ይኸው ቀዝቀዝ አለን። ወርደን ጠጥተን ይሄ ሁሉ እንግዲህ ይኸውላችሁ የሀይቅ መንገድ ስንሄድ የተፈጠረ ጉዳይ ነው። ደስ ይላል። አረዛዘሙ መንገዱ አረዛዘሙ በእግሬ ነበር የምመጣው። አንቺ ስለሆንሽ ነው። ምንድን ነው ያልከው? በእግሬ ነው የምመጣው። እኔ እኮ አንቺ ስላለች ብዬ ነው መኪና በእግሬ ሁሉ መንገድ እና ኧረ ዶሮ በእግሬ ነበር የምመጣው። መንገድ አለ እግዚአብሔርን አይፈራም። ዶሮ ስለሆንክ እንደ መብረርም ያደርጋል። አንዴ ዶሮ አይበርም እኮ አውጥራላ። አይ እንደ መብረርም ያደርጋል። እኔ የምበረው ነኝ የምበረው ዶሮ ነኝ አለ። ብቻ እየሄድን ነው ወደ ሀይቅ። እናሳያቸዋለን ደግሞ እዛ ስንደርስ። አሁን ያለነው ሀይቅ ነን። እንግዲህ አሳ ልንበላ ነው። ኧረ ሀይቅ አልደረስንም። ሆዳቸው መጥቶባቸው ካልመጣ ኧረ መሀል ከተማው ነው ያለነው። ሀይቅ ወጣ ብሎ ነው ያለው። አሁን ያዘዝነው ለብ አለ፣ ቁርጥ አለ፣ ባልጫ በቀይ አለ። ከተማው ላይ ነው። ባህሩ ጋር ገና ነው። ባህሩ ጋር አልደረስ ግን ቁርጡን ታዩታላችሁ። ስንበል በጣም ከባድ ነው። አራስ ያስወልዳል። እናስ ደግሞ ያለውን ምግብ መጣዩ እዩት። ሚጥታ ነው ከአሳ ቤት በልተን ወጣን። አሳችንን በልተናል። ተቃጥለናል። ወተናል። ሀይቅ ልንሄድ ወይ እንዴት ነህ አለው። ወደ ሀይቅ ልንሄድ ነው። እንወዳቸዋለን። በላን ጠጣን። ወደ ሀይቅ እየሄድን ነው። ህመም አካላቴ ህመም ሰውነቴ ህመም አካላቴ ብቻ እየሄድን ነው። አሁን ወደዛ ዘነቱ እኔ መምጣትሽ የምታረጋግጪው እስቲ ሙቆኛል በጣም ይሄ ሰውዬ ጋርድ ብሎ ቀጠረብኝ። ቤቤ ዋና አቷኝም እያለ ዋና አይቻልም። ለምን ዓለም አቀፍ እውቅና ቢሰጡሽ ለራሱ ውሃ ውስጥ አላስገባም። እንባጮ ይዞሽ ነው የምትቀሪው።
ነገርኩት። ዋኝ ትችላለች። በተደስ ለምንድን ነው የምትዋኘው? ለምን አትዋኝም? አይቻልም። ይሄ ሴት ልጅ ነው። ዋኛ ገዳለ አይቀ ነው እንደዛ አይደል? እና እኔ ነኝ ያለ ዋናተኛ መጥቶ እንቧጮ ተብትቦ ይዞት ነው እዛ የቀረው። አይቻልም። አይደለም። ቆይ ባህሩ ምንድን ነው ይነገር? ትክክለኛ ጠበቄ ማለት። እሺ ቆይ ስማ፣ አውራዶ ዋው ምን ያደርጋል? እንቧጮ ይዞት አስቀረው ነው የምልህ። ያን መሰለህ ታዲያ እሷ እንቧጮ የሚይዛት ይመስላል? ኧረ ተወኝ። ምንድን ነው 17 ኪሎ ነው ደርሰሻል? ነይ ሐይቁን። እሺ 17 ፋይናሊ ሐይቅ ደረስን። ገበታ ሲያምር ቆይ ላሳያችሁ። ከሩቅ እያየነው ነው። እንኳን ከዚህ ሁሉ ስቃይ በኋላ መጣሁ። ሐይቅ ደረስን። ማቤቴ እኔና ቹቻ ሐይቅ ገብተናል። ዲጄ ዴቭ ከኋላ አለ። ዌልካም ቱ ማይ ብራዘር። እኔና ቹቻ እንግዲህ ሐይቅ ደርሰናል። ዌልካም ቱ ብለናል። ዌልካም ቱ እንኳን መጣሁ ያልኩት ብለናል። ቹቻ አውራ ዶሮ በሚለው አካውንት ገብታችሁ ቹቻን እንዴት እንደተቀበልኩት ቪዲዮን ማየት ትችላላችሁ። ምቀኞች ግቡና ፎሎ አድርጉኝ። የታሉ ግን ይለበት አልሄድም። አልሄድም። እኔ ዋሉ ይችላል ያድኑና ዶሮ ታሪከኛው ሰው አይወድም። እግዚአብሔርን አይወድም። ስማ እነሱ አሉልን አይደል እንዴ? ምን አስፈራ? ባህር ማዝናናሃል። በቃ በሚዲያው ብቻ አይደለም። ዋህ ማለት ዘንተን ጋር ልጅነቴን ያጠፋል። ጃፋር እያለ ድብረት የጠፋ ይላል። በውሃ ምክንያት ከሰተኛ ዋኛለሁ። አሁን መሄድ እንችላለን ብለን ይኸውላችሁ እየሄድን ነው በጀልባ። አውራ ዶሮን ማለት ለምን ያስገባ ነው እዚህ ጀልባ ውስጥ ውሃ አለ ሲታረድ ውሃ ጎንፎ ሲያምር ግን በቃ ታው አረና አውርደኝ ያዚ መጥቼ ግን ሐይቅን ሳላይ ቤት እርና ብያለሁ። አረ ዲብና ተቀረጸኝ ከሱ አይደለም በዋናው ለቪዲዮ ፈልጌው ነው። እሺ ቆይ ይሄንን ልጨርስላታ። እዚህ እኮ ማርያም ብትገባ እኮ አተርፍም ነው። አንቺ በጣም እንትና ትበይ። ምንድነው ቀና በይ። ምን ሆናለሁ? ዋኝቼ እወጣለሁ። ይሄ እኮ ብዙ ጥልቅ አይደለም መሰለኝ። ዋኝና እወጣለሁ። ማግኘት ትችያለሽ? ምንም አለ አልሰጠም። ማርያም ዶልፊን አስቀናለሁ። አረ ማርያም ይላል እንዴ? አመንከኝ። ይኸውላችሁ ሐይቅ እስጢፋኖስ እዛ ነው። ፊት ለፊት እያሳየሻቸው። አዎ ያው እስጢፋኖስ ገዳም ማለት ያለው። ሴት አይገባም አሉ። ሴት አይገባም። ሐይቁ እንዴት እንደሚያምር እንደዚህ አይነት ተዝናንቶ ማርያም ሲያምር አይደል? ዴቭ ረስቶ ያ ደግሞ አዲስ ሪዞርት ነው። እሺ እትዳኝ እግሬ አይደርስም። ኧረ ሳይዲያ እኔ ስለተነሳውና እንዳንገረበት። እሺ አሁን ቆይ በአንድ እግሬ ብቻ ነኳ እግሬ አይደርስም። አንቺ ምን አውራ ዶሮ አይፈራል። አይሆን ፋሉ ብሰሪው አሁን የለበስሽው ጅንስ ነው ታይት አይደለም። እንዴት ነው እግርሽ የሚነሳው እዛ የሚገባው? ይልሃል ነው ናይስ ሲያገኙት ቆይ ኧረ እጇን ያዝ በወርቅራፍ ማለት እንዳፍ አንጂ እግዚአብሔርን ተሳቆ እኮ ነው ያለው። ሆን ብለሽ ነው አምጥተሰቅ ምንም አልሆንም። ቆይ ምርቃናውን እኮ ነው አሁን የነገ እንትን ያልሽ። በቃ ጠርሶ ላይ መሆን ትችላለህ። በቃ ይሄም እግሬ ለምን ይቅርበት? ለምን ገባ ወጣት ይባል ምንም አልሆንኩም። ማርያምን ምንም አልሆንኩም። ካታደነከ ያንተ እሱን ነው የሚያዘው።
እጇን አትይዝም እንዴ? እጇን ነው በዚህ ይዟል። ጸጉሯንም ይዟል ገና ጥሩ ነው። ኧረ ጸጉሩማ እዛው የሚቀረው ቆይ ትንሽ ልንቦራጨቅ በማርያም። ኧረ በቃሽ በቃሽ። ወይ ቤቤ ቆይ ምንም አልሆንም እንዴ እኮ ብዙ ስምጥ ራሱ ቢኖረው ዋኘዋል። ኧረ በእናትሽ እዚህ ያንቺን እዚህ እንትን አንልም እኛ በእናትሽ ግቢ። እኔ በጣም የምጠላው እሺ እንደምትስንቀዋለሽ እግዚአብሔር አትሳቂ አባ ወዲህ እንዳትጨራሽ እኔ አልወድም። አይጀርም እንጂ አስጨነቅሽው እኮ እግዚአብሔር። ወይኔ እናቴ ስማ እንዴ ልትገባ ፈልጋ እኮ ብታመጣ አትገባም። ወለዳለው ፈርታ ነው ዋለ ተቀንደልሽ አንተ ቀልዷ ከምር ነው የሚፈራው ራዶሮ እግዚአብሔር በጣም ነው የሚያስፈራው ከምር። ኧረ እኔ የምፈራለሁ በቁመቴ ልክም ቢሆን ለራሱ አልገባም። ለምን ውሃም በብርጭቆ ነው ለምን ቁርጭምጭምት ላይ ነው ተረክ ኩታራ እንግዲህ ሰውነሽ እንደው ደርሰን መጣን ሐይቁ ጋር። እንዴት ሐይቅ ቪዲዮ ልንሰራ ልብሴን ቀየርኩ። እኔ እዚህ ጋር ካሜራማኑ እሱ እዛ ወደ ውጭ ጋር ወደ ውጭ ያ ይሄው አሁን ቪዲዮ እየቀረጽን ነው፣ ቦታ እየቀየረን። በጣም መሪ ሰፖርተር ማለት አውራ ዶሮ ነው። ከመጣው ቀን ጀምሮ ይሄው ስንንከራተት አብረን ስንንከራተት ቪዲዮ ስንሰራ ውሃ ሲፈራ ውሃ ውስጥ ገባ የሆንኩትን ማቀው እኔ ነኝ። ተውት ሐይቅ ውስጥ ውሃ ገባንና በቃ አይታችሁታል እንዴት ነው። እኔ አሁን እንደዚህ ከሆነ ሐዋሳ እንሂድ ብትኝ አልሄድም። ለምን ምን ችግር አለ? እኔ ዋና እችላለሁ። እኔ አልሄድም ሐዋሳ እና በቃ ፏ ነበር የምንለው። ሄድን ነው ያን ሁሉ መከራ አይተን ግን የመጣንበት ሐይቅ እንኳን መጣን። በጣም የሚገርም ነው። በዛ ነው ነኝ በዚህ እኔ ማቋንጭ አውራ ዶሎም ተከትዬም ገደል ከገባው ገባለሁ ነው። እኔ ከተናገርኩ ነው ተናግሬያለሁ። ዝምማ ቪዲዮ ልንቀርጽ እዛ ጋር ትቀመጥ ይባላል። እስቲ እኔ እኮ የፈራሁት እዛ ላይ እንዳሰምጥ ነው። ተሰቀ አረ ቢቢ ለምን ገዛ ወጣው ፋይናሊ እናስተዋውቃለን። አንዶራ ግን ዳክን በዳት ካሜራ ቀጥበ ወደዚህ በሷ ስልክ እኮ ነው የምቀርጸው። አዎ ገብቶኛል። በዛማ ከሆነ ነው የሚገባደው። በስታ ከሆነማ ድራ በቃ የከፈልከው መስዋዕትነት እና መስዋዕትነታችን መታወቅ አለበት። ዋጋ ከፍለን ሸምበቆ ላይ ደርሰናል። አበቃቃ ግባ አክሽን በለው በቃ ሐይቅን ጎበኘን። ቪዲዮ ተቀረጽኩኝ። እየወጣን ነው። ዲጄ ዴቭ ቤቤ ይባላል። ወይኔ አረና እንቅረጸው። ከስንት ልፋት በኋላ ሐይቅን ጎበኘን። አየሁት፣ ቪዲዮ ሰራሁበት፣ ፎቶ ተነሳሁበት። ናይስ። ከሐይቅ ደሴ ተመልስ። አንተ ፊት ምን እንደሚመስል ጠቋራ ባሪያ ፀሐይ ስታስቀምጥ መስዋዕትነት የከፈልችበት ዋጋ ነው። ለቤተሰቦችሽ አመሰግናለሁ። እግዚአብሔር እና ምን ያርጉ? ያው ነኝ ሰብስክራይብ አድርጉ። ቴንክ ዩ አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ እንወዳችኋለን። አውራ ዶሮም ይወዳችኋል። ተመልሰናል። ከሐይቅ መጥቼ ቪዲዮ ቀርጬ ጨርሼ አሁን ደግሞ ወደ ኮምቦልቻ እየሄድን ነው። ኮምቦልቻ ሰው ልናገኝ ነው። በጣም እኮ ገራሚ ነገር ነው። እናቴ ትሙት ቀስ እያልክ እንዳለ እኔ ስትሉ ድዬ በጣም ባይብ የሚኖረው በጣም ስነደው ነው ላይ አይደል? እኔ አይመር ማርያምን አይመር እንዴ! እናንተ እንዴት እንደሚነዳው እያያችሁ ነው። ይሄ ማለት ከደሴ ወደ ኮምቦልቻ እየሄድን ነው ያለው መንገድ፣ ጥምዝማዝው መንገድ። ጥምዝገኛ ሹፌር ነው ይዞ ነው የሚሄደው። በነገራችሁ ላይ ይኸው ተራራውን
ወደ ኮምቦልቻ እየሄድን ከሀይቅ መጥቼ ወደ ኮምቦልቻ ልብሴ ራሱ እያያችሁት ነው። ከኮምቦልቻ ደግሞ እንደገና ወደ ደሴ እንመለሳለን። ምንም ማድረግ አይቻልም። መታደል ነው ይላል። ይታደሉታል እንጂ ፕሮሞሽን አያቸው በእንትን ላይ ግድግዳው ላይ ሚዮ ኤልዲ ቲቪ ምናምን የኢትዮጵያ መድን ድርጅት ናይስ መድን ድርጅት ማስታወቂያውን አያቸው። እንደ አዲስ አበባ ቢግ ቦርድ ምናምን የለም። እሺ ያስፈልጋል። ይሄ መኪና ምን ስም የለ ብለህ ይሄ ሮንግተር ይባላል። መኪናው ራሱ ሮንግተር ነሽ። አንተ ላይፌን ሮንግተር እንዳታረገው ቀስ ብለህ ነዳ። አሁን ፕሮሞሽኑን በደንብ አሳያቸዋለሁ ምን ያክል ጠባብቲዎች እንደሆኑ ማለት ዩት አልወድተብ ኢንተርናሽናል ኢታብል ኤሌክትሮኒክስ አንበሳው አገስ ዩት ኢንተራራ አምርም ከሀይቅ ወተን ወደ ኮምቦልቻ የምናደርገውን ጉዞ በቀጥታ ለእናንተ በላይቭ እነሆ ብለናል። አውራ ዶሮ ምን ነው ሰላም አካውንት ቼክ ቪዲዮ ፖስት አድርጓል እና እሱን ያየ ነው እና ዩት መንገዱን በማርያም ኢንጆይ አድርጉት። እሺ የአዲስ አበባ መኪና አየው ታርቀው ኮፒ ሊንክ አድርጉ በላቸው። ታፕ ኮፒ ሊንክ ሼር አድርጉ። አካውንቴ ተመቷል። ይሄ ኮንተንት እኮ ነው ዩቲዩብ እኮ ነው። አውራ ዶሮ ማለት ነው። በነገራችሁ ላይ የቲክቶክ አካውንት አለው አውራ ዶሮ የሚል እየገባችሁ ፎሎ፣ ሪፖስት፣ ሼር፣ ኮፒ ሊንክ አድርጉለት፣ ኮሜንት ጻፉለት በአማርኛ። የኔንም የዩቲዩብ ቻናል ሰብስክራይብ አድርጉ። እወዳችኋለሁ፣ እንወዳችኋለን። ኮምቦልቻ እንደስም አያምርም ያለውን ቪው ላሳያችሁ። በነገራችሁ ላይ ማለት ነው ካሜራው በመስታወት ስር ስለሚያልፍ ነው። እሺ በመኪናው መስታወት ስር እንጂ በጣም ነው ኢንጆይ የምታረጉት። ኮምቦልቻን አያችኋት? ኮምቦልቻ ዋው! አረ ቆይ ፋይናሊ ኮምቦልቻ ደረሰን። ምን እየሆንክ ነው? እየተሽቀዳደምካ ከኋላ መኪና ጋር። እሺ ቀስ በል፣ እዚህ ሰው አለ። ኦሆ ጥጋብ አናት ላይ ወጥቷል አለ በል። የኮምቦልቻ መንገድ እንዴት እንደሚያምር ሰማም ናቲ ትሙት። እንግዲህ እንደነገርኳችሁ ወደ ኮምቦልቻ ስንሄድ መሽቶ ነበረ እና ሰዎቹን አግኝተን ተጫውተን ራታችንን በልተን ስንመለስ ሰዓቱ በጣም ሄደብን። ነገር ግን ከዚህ በኋላ ደግሞ ገራሚ ነገሮች አሉ። ቪዲዮውን እስከ መጨረሻው ተከታተሉ። ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ኮምቦልቻ ዋው ስለሚቻል በዱር ሰዓት ከኮምቦልቻ ወደ ደሴ ወይ መድኃኒዓለም ይውጨለማው እንዴት እንደሚያስፈራ። ገና ደግሞ ያንን ዚግዛጉን መንገድ አላለፍነውማ፣ አልጀመርነውም ጭራሽ። ወይ መድኃኒዓለም ብቻ ውዶቼ ስሙኝማ፣ ቆመናል። መኪናዋ ፈላች። መንበረ ፀሐይ ስትደርስ ከኮምቦልቻ መተን መንበረ ፀሐይ የሚባል አካባቢ ስትደርስ መኪናዋ ፈላሽ። ቆመን ብትሞከር እምቢ ብላለች። አላቅላችሁ ብቻ ነገራችኋለሁ መግባት አለ መግባታችን። ፋይናሊ መኪናዋ ተነስታች። እየሄድን ነው፣ ልንደርስ ነው። ብዙ አልቀረን። ቀርጫ እንዴ ይሁት ግን የሚሄደው መኪና ጨለማ አይፈሩም ነው ምንድነው? ይሄንን በመሰለ ጠመዝማዛ መንገድ ማለት በቃ በሪስኪ ነው የሚነዱት። ብቻ እስቲ እየሄድን ነው። ስንገባ መቼም ገባን ማለት አይቀርም። አይውላችሁ እንግዲህ አንበሳ እንዴት እናሳያችኋለን እንደሚሄድ መኪናዋ እንድትወጣ ተብሎ እኛ ሪስኪ ነው የምንሄድ መንገድ። እሺ የሆነ የደከመው ራጅ ሲሮጥ ነው የማይደረስ የለም። ደርሰናል ወደ ቤት ፋሚሊዎችዬ። መልካም አዳር።
ወዳችኋለሁ ቤተሰቦቼ። በቀጣይ የዩቲዩብ ቪዲዮ ደግሞ በደሴ ከተማ የሚገኙ ታሪካዊ ቦታዎችን ከአዲስ አበባ ተነስቼ እዛ ሲሄድ ደግሞ መንገድ ላይ ያጋጠሙኝን እያንዳንዱን ነገር ፖስት አለው ማለት ነው። እናንተ እስከዛ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑኝ በአክብሮት እጠይቃለሁ። በውቢቷ ደሴ የነበረኝን ቆይታ ወደ እናንተ አደርሳለሁ ማለት ነው። ወዳችኋለሁ። ይመቻችሁ።